I will be rich after 5 years ከ5 ዓመት በኋላ ሀብታም ይሆናሉ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች፣ በዛሬ ቪዲዮአችን የምትማሩት ስለ ፊውቸር አይደንቲቲ ማለትም እንዴት ስለ ወደፊት ማንነታችሁ እንዴት መግለጽ እና መጠየቅ እንደምትችሉ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ቪዲዮውን ላይክ ማድረግ ጀምሩት። መጨረሻ ላይ የምነግራችሁ ሁለት ነገር ስላለ ቪዲዮውን እስከ መጨረሻው ተከታተሉት። የዛሬ ትምህርታችን ርዕስ የሚሆነው ፊውቸር አይደንቲቲ፣ እንዴት ስለ ፊውቸር አይደንቲቲ ማለትም እንዴት ስለ ወደፊት ማንነታችሁ መግለጽ እንደምትችሉ እንማማራለን ማለት ነው። ስለ ፊውቸር አይደንቲቲ በምንማማርበት ጊዜ ማወቅ ያለብን አራት ወሳኝ የሆኑ ፎርሙላዎች አሉ ማለት ነው። የመጀመሪያው ፎርሙላ የሚሆነው ሜኒም ፕላስ ዊል ቢ ፕላስ ናውን ፕላስ ኮምፕሊመንት ነው። ሁለተኛው ፎርሙላ ሜኒም ፕላስ ዊል ኖት ቢ ፕላስ ናውን ፕላስ ኮምፕሊመንት። ሶስተኛ ፎርሙላ ዊል ፕላስ ሜኒም ፕላስ ቢ ፕላስ ናውን ፕላስ ኮምፕሊመንት ነው። አራተኛ ፎርሙላ ዊል ኖት ፕላስ ሜኒም ፕላስ ቢ ፕላስ ናውን ፕላስ ኮምፕሊመንት ይሆናሉ ማለት ነው። እዚህ ጋር ቪዲዮን አቁማችሁ ኖት እያዛችሁ ተከታተሉ። የመጀመሪያ ፎርሙላውን ግልጽ ላደርግላችሁ። የመጀመሪያ ፎርሙላ ግልጽ በሚያደርግበት ጊዜ ሜኔም ማለት ሰባቱ ስሞች እነሱም አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት እነዚህን በሜኔም ቦታ ላይ ያስገባችሁ መስራት ነው ማለት ነው። ዊል ቢ ደግሞ ምንድን ናት? ስለ ወደፊት ስለምናወራው ነገር የምታመለክተን ናት ማለት ነው። ዊል ቢ ፕላስ ናውን ማለት ማንነታችሁን ሊገልጽ የሚችል ስሞች። ለምሳሌ ናውን ማለት ማንነታችሁን ሊገልጽ የሚችል ስሞች። ለምሳሌ የዛሬ ዓመት ሀብታም እሆናለሁ ማለት ከፈለጋችሁ ሪች፣ ዶክተር፣ ኢንጂነር ከሆናችሁ ኢንጂነር፣ ማናጀር፣ ቲቸር እነዚህን በናውን ቦታ ላይ ያስገባችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ባይ ዘ ዌይ በናውን ቦታ ላይ የሚገባ ስሞችን ከፈለጋችሁ በቴሌግራም ቻናል ላይ ፒተር እንግሊሽ ብላችሁ ማግኘት ትችላላችሁ ማለት ነው። ኦኬ ፕላስ ኮምፕሊመንት ማለት ጊዜ አመልካች፣ ጊዜን የሚያመለክትልን ማለት ነው። ለምሳሌ አሁን ያወራን ያለነው ስለ ፊውቸር አይደንቲቲ ወይም ደግሞ ስለ ወደፊት ማንነታችን ስለሆነ ያወራን ያለነው በኮምፕሊመንት ቦታ ላይ የሚገባ ነው። እነማን ይላሉ? ኔክስት ይር ቀጣይ ዓመት፣ ኔክስት ዊክ ቀጣይ ሳምንት፣ ኔክስት መንዝ ቀጣይ ወር፣ ቱሞሮ ነገ፣ አፍተር 5 ይርስ ከ5 ዓመት በኋላ፣ አፍተር 3 አወር ከ3 ሰዓት በኋላ እነዚህ በኮምፕሊመንት ቦታ ላይ ያስገባን መስራት እንችላለን ማለት ነው። ስለዚህ በመጀመሪያው ፎርሙላ መሰረት ኤግዛምፕል በምንሰራበት ጊዜ አይ ዊል ቢ ሪች አፍተር 5 ይርስ በሜኒም ቦታ አይን ወሰድኩ። ዊል ቢ ቅድም እንዳልኳችሁ ፊውቸር መሆኑን የምታሳየኝ ናት። በናውን ቦታ ላይ ማን ያስገባው? ሪች የምትለውን አስገባው። በኮምፕሊመንት ቦታ ላይ አፍተር 5 ይርስ የሚለውን አስገባው ማለት ነው። አይ ዊል ቢ ሪች አፍተር 5 ይርስ ማለት ከ5 ዓመት በኋላ ሀብታም ይሆናሉ ብዬ በመጀመሪያ ፎርሙላ መሰረት መስራት ችያለሁ ማለት ነው። ሁለተኛ ኤግዛምፕል ሂ ዊል ቢ ማናጀር አፍተር 5 መንዝ። ሂ ዊል ቢ ማናጀር አፍተር 5 መንዝ በሜኒም ቦታ ላይ ሂን አስገባው። ዊል ቢ ቅድም እንደነገርኳችሁ ፊቸር መሆኑን የምታሳየን ናት። በናውን ቦታ ላይ ማናጀር አስገባው። በኮምፕሊመንት ቦታ ላይ ደግሞ አፍተር 5 መንዝ የሚሉን አስገባው ማለት ነው። ሂ ዊል ቢ ማናጀር አፍተር 5 መንዝ ማለት ከ5 ወር በኋላ እሱ ምን ይሆናል? ማናጀር ይሆናል ብለን መስራት ችለናል ማለት ነው። ሶስተኛ ኤግዛምፕል ሺ ዊል ቢ ማይ ዋይፍ አፍተር 5 ይርስ። ሺ ዊል ቢ ማይ ዋይፍ አፍተር 5 ይርስ በሜኒም ቦታ ሺን አስገባው ፕላስ ዊል ቢ በናውን ቦታ ላይ ደግሞ ማይ ዋይፍ የሚለውን አስገባው። በኮምፕሊመንት ቦታ አፍተር 5 ይርስ የሚለውን አስገባው ማለት ነው። ሺ ዊል ቢ ማይ ዋይፍ አፍተር 5 ይርስ ማለት እሷ ከ5 ዓመት በኋላ ሚስቴ ትሆናለች ብዬ በመጀመሪያ ፎርሙላ መስራት ችለናል ማለት ነው። ወደ ሁለተኛ ፎርሙላ በምናልፍበት ጊዜ የሁለተኛ ፎርሙላ የሚሆነው ሜኒም ፕላስ ዊል ኖት ቢ ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት ነው። ይህ ፎርሙላ ጥቅሙ ምንድን ነው? በቃ አንሆንም ለማለት ስንፈልግ ለማውራት የምንጠቀመው ፎርሙላ የትኛውን ፎርሙላ ነው? የሁለተኛውን ፎርሙላ ነው ማለት ነው። ኤግዛምፕል በምናይበት ጊዜ ሞር ግልጽ ይሆንላችኋል ማለት ነው። አይ ዊል ኖት ቢ ፕሮዲሰር ኔክስት ይር። አይ ዊል ኖት ቢ ፕሮዲሰር ኔክስት ይር በሜኒም ቦታ አይን ወሰድኩ።
will not be ቀጥታ ወሰድኩኝ ፕላስ ናውን በናውን ቦታ ላይ ማን ያስገባው ፕሮዲውሰር የሚለውን አስገባው ፕላስ በኮምፕሊመንት ቦታ ላይ ደግሞ ኔክስት ይር የሚለውን አስገባው ማለት ነው። አይ ዊል ኖት ቢ ፕሮዲውሰር ኔክስት ይር እኔ ቀጣይ አመት አዘጋጅ አልሆንም ብዬ መስራት ያለው ማለት ነው። ሁለተኛ ኤግዛምፕል ሺ ወንት ቢ ዶክተር ኔክስት መንዝ ሺ ወንት ቢ ዶክተር ኔክስት መንዝ ወንት ቢ ማለት እንችላላችሁ ዊል ኖት ቢ ማለት እንችላላችሁ ዘሴም ነው። እንደው ወንት ቢ ብትሉ ነው የሚቀላችሁ። ሺ ወንት ቢ ዶክተር ኔክስት ይር ማለት እሷ ቀጣይ ወር ዶክተር አትሆንም ብለን መስራት ችለናል ማለት። ሶስተኛ ኤግዛምፕል ሂ ወንት ቢ ፕሌየር ኔክስት ይር እሱ ቀጣይ አመት እግር ኳስ ተጫዋች አይሆንም ብለን በሁለተኛ ፎርሙላ መሰረት መስራት ችለናል ማለት ነው። ወደ ሶስተኛ ፎርሙላ በምናልፍበት ጊዜ ወደ ሶስተኛ ፎርሙላ ከማለፋችን በፊት ቪዲዮውን እስካሁን ድረስ ላይክ ካላደረጋችሁ ፕሊዝ አሁን ላይክ አድርጉት። ቀጥታ ወደ ሶስተኛ ፎርሙላ እንለፍ። ሶስተኛ ፎርሙላ የሚሆነው ዊል ፕላስ ሜኒን ፕላስ ቢ ፕላስ ናውን ፕላስ ኮምፕሊመንት ይሆናል ማለት። ይህ ፎርሙላ ጠቀሜታው ምንድነው? ጥያቄ ለመጠየቅ የሚጠቅመን ፎርሙላ ነው። ማለት ጥያቄ ስለ ፊቸር አንድ አይደንቲቲ ጥያቄ ለመጠየቅ የሚጠቅመን ፎርሙላ ነው። ኤግዛምፕል በምናይበት ጊዜ ዊል ዩ ቢ ዶክተር ኔክስት ይር ዊል ዩ ቢ ዶክተር ኔክስት ይር ዊሉን ወሰድኩ በሜኒን ቦታ ላይ ዩ የሚለውን አስገባው ከዛም ፕላስ ቢን ወሰድኩኝ በናውን ቦታ ላይ ዶክተርን አስገባው በኮምፕሊመንት ቦታ ላይ ደግሞ ኔክስት ይር የሚለውን አስገባው ማለት ነው። ዊል ዩ ቢ ዶክተር ኔክስት ይር ማለት አንተ ቀጣይ አመት ዶክተር ትሆናለህ እንዴ? ዊል ዩ ቢ ዶክተር ኔክስት ይር ማለት አንተ ቀጣይ አመት ዶክተር ትሆናለህ እንዴ? የሚሆን ከሆነ ምን ብዬ እመልሳለሁ? የስ አይ ዊል ቢ ዶክተር ኔክስት ይር። አዎ እኔ ቀጣይ አመት ዶክተር እሆናለሁ። ማለም እኮ ኖ አይ ዋንት ቢ ዶክተር ኔክስት ይር ብዬ እመልሳለሁ። አይ እኔ ቀጣይ አመት ዶክተር አልሆንም ብዬ መመለስ እችላለሁ ማለት ነው። ኦኬ ሁለተኛ ኤግዛምፕል በምናይበት ጊዜ ዊል ሺ ቢ ነርስ ኔክስት መንዝ ዊል ሺ ቢ ነርስ ኔክስት መንዝ ማለት እሷ ቀጣይ ወር ነርስ ትሆናለች እንዴ? በሜኒን ቦታ ላይ ዊሉን ወሰድኩ በሜኒን ቦታ ላይ ሺን ወሰድኩ ፕላስ ቢን ወሰድኩ በናውን ቦታ ላይ ነርስ የሚለውን ወሰድኩ በኮምፕሊመንት ቦታ ላይ ኔክስት መንዝ የሚለውን ወሰድኩ ማለት ነው። ዊል ሺ ቢ ነርስ ኔክስት መንዝ ማለት እሷ ቀጣይ ወር ነርስ ትሆናለች እንዴ? የምትሆን ከሆነ ምን ብለን እንመልሳለን? የስ ሺ ዊል ቢ ነርስ ኔክስት መንዝ። አዎ እሷ ቀጣይ ወር ነርስ ትሆናለች። ማትሆን ከሆነ ኖ ሺ ወንት ቢ ነርስ ኔክስት መንዝ። እሷ ቀጣይ ወር ነርስ አትሆንም ብለን መመለስ እንችላለን ማለት ነው። እዚህ ጋር መልሳችሁ የስ የሚለው ደግሞ ፖዚቲቭ መልስ ከሆነ የመጀመሪያውን ፎርሙላ ተጠቅማችሁ መመለስ ትችላላችሁ። መልሳችሁ ኖ የሚለውን ደግሞ ወይ ደግሞ ኔጌቲቭ ከሆነ የሁለተኛውን ፎርሙላ እየተጠቀማችሁ መመለስ ትችላላችሁ ማለት ነው። ወደ አራተኛ ፎርሙላ በምናልፍበት ጊዜ ወንት ፕላስ ሚኒንግ ፕላስ ቢ ፕላስ ናውን ፕላስ ኮምፕሊመንት። ይህ ፎርሙላ ጠቀሜታው ምንድነው? ኔጌቲቭ ሆነ ጥያቄ ለመጠየቅ ስንፈልግ ኤግዛምፕል በምናይበት ጊዜ ሞር ግልጽ ነው ይሆንላችኋል። ኤግዛምፕል በምናይበት ጊዜ ወንት አይ ቢ ማናጀር ኔክስት ይር ወንት አይ ቢ ማናጀር ኔክስት ይር። እዚህ ጋር እንግዲህ በደንብ አንደርስታንድ አድርጉ። ወንት አይ ቢ ማናጀር ኔክስት ይር ማለት እኔ ቀጣይ አመት ማናጀር አልሆንም እንዴ? እዚህ ጋር ያያችሁ እንግዲህ የቀደሙ ምንድነው ሆናለሁ እንዴ ነው። ይሄ ግን ምንድነው አልሆንም እንዴ? ወንት አይ ቢ ማናጀር ኔክስት ይር እኔ ቀጣይ አመት ማናጀር መልስ የሚሆነው ማለት ነው። የስ ዩ ወንት ቢ ማናጀር ኔክስት ይር ብላችሁ ትመልሳላችሁ ማለት ነው። የስ ዩ ወንት ቢ ማናጀር ኔክስት ይር ማለት አዎ አንተ ቀጣይ አመት ማናጀር አትሆንም። መሆን ከሆነ ኖ ዩ ወንት ቢ ማናጀር ኔክስት ይር አንተ ቀጣይ አመት ማናጀር ትሆናለህ ብላችሁ መመለስ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አድርጋለሁ። ይህ ቪዲዮ ለጓደኞቻችሁ ሼር በማድረግ ከጓደኞቻችሁ ጋር አብራችሁ ፕራክቲስ ማድረግ ትችላላችሁ። መጨረሻ ላይ ነገራችኋለሁ ያልኩት ነገር ምንድነው? የመጀመሪያው ነገር ስለ ፓስት አይደንቲቲ እና ስለ ፓስት አይደንቲቲ አለፈው ማንነታችሁ እና ስለ ፕሬዘንት አይደንቲቲ ማለትም ስለ አሁናዊ ማንነታችሁ እንዴት ማውራት እንደምትችሉ ስራውት ቪዲዮ አለ። ቪዲዮን ከስር ዲስክሪፕሽን ስር ሊንኩን አስቀምጬዋለሁ፣ ገብታችሁ እዩት። የዛሬ ቪዲዮአችን በሌላ ቪዲዮ እስከምንገናኝ በደህና ቆዩ።